በሳምንቱ ተመልሻለሁ። በአንድ ራስ ሁለት ምላስ። እዚህ ቪዲዮ ላሳያችሁ። እኔ እንደ ተሐድሷዊ መጥምቃዊ ወንድም ከወንድሞቼ ጋር ከክርስቲያኖች ጋር ሰብሰብ ብዬ ወይኑንና ህብስቱን ሳነሳ የክርስቶስን ስጋና ደም ነው እየተቀበልኩ ያለሁት፣ ምልክት አይደለም እየተቀበልኩ ያለሁት። ይሄንን ኦርቶዶክስ ጋር ቻሌንጅ ስለመደራረግ አይደለም ማቀው፣ ኦልሬዲ ያ ትራዲሽን ያስቀመጠልኝ ነገር ስላለና መጽሐፍ ቅዱስም ያንን ስለሚናገር ነው። ዳሴ አማን ለምሳሌ አሁን አንተ ሚስጥራትን ታምናለህ? እንደ እግዚአብሔር ቃል የሆኑትን እንደ እግዚአብሔር አሁን ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ኖ ኢትስ ሪመምበራንስ ነው። አሁን የቅድሙን ጥያቄ ወደ ጥያቄ ልምጣ። ሾሚ ፍሮም ዘ ባይብል የራስን ዲፊኒሽን ነው የራስን ዲፊኒሽን የምትላትን ተውና እስቲ ቅዱስ ቃሉን ገልጠ ይሄው ይሄ ተላልፏል፣ ስጋ ደሙ የሚለው አማናዊ ተብሎ ተላልፏል የሚል አሳየኝ ከመጽሐፉ ነው ወይስ ቂፕራንና ጀሮምን ነው የምጠቅስልኝ? የምንወስደው ያ ስጋ የራሱ የኢየሱስ ክርስቶስ ስጋ ነው። and likewise the cup of blessing is partaking of the blood of Christ። የምንወስደው ጽዋ ደግሞ እርሱ የኢየሱስ ክርስቶስ ደም ነው ይላል። እንዲሁ ዝም ብለን ምልክት ነው ኦር ሲምቦል ነው አንልም። እሺ ቀጥል ነገር አንተ ታምናለህ እንዴ አማናዊ ስጋና ደም ነው ብለህ ሲጀመር? ቁርስ አማናዊ ነው አማናዊ አላለም። አውጣና አብራራ። እኔ እኮ ከመጽሐፍ ቅዱስ ፈልጌያለሁ። የባቢሎን አሰራር ነው ይሄ። ባቢሎን የሚለውን ስም ስያሜ ለመጀመሪያ ጊዜ የት ነው የተመለከታችሁት? በየሆነ ጊዜው አፕዴት ያደርጋሉ። ፕሮቴስታንቶች ግን ብዙ ጊዜ ሁለት በጣም የተጋጩ ሀሳቦችን ለምሳሌ ከዚህ በፊት የምታስታውሱ ከሆነ ዮናታን አክሊሉ የዛሬ ዓመት አካባቢ ክርስቶስ ከእመቤታችን ስጋ አልነሳም ብዬ ከ5 ዓመት በፊት ያስተማርኳችሁ ትምህርት ስህተት ነው። ኢየሱስ ክርስቶስ ከእመቤታችን ስጋ ነሷል እና ይቅርታ አድርጉልኝ ብሎ ያስተማረውን ትምህርት ታስታውሳላችሁ ብዬ ተስፋ አደርጋለሁ። እና እንግዲህ አማንም እንደሰማችሁት ከዚህ በፊት የክርስቶስ ስጋና ደም አማናዊ አይደለም ለመታሰቢያ የተደረገው ብሎ ሲያስተምር እኔም ሰምቼ አውቃለሁ። እና ዛሬ ላይ ግን አማናዊ ነው የሚል ደግሞ ትምህርት ይዞ መጥቷል። እና እንዴት ነው እኔ እንጃ። እንደዚህ አይነት ትምህርቶች እኮ ነገረ ክርስቶስ ላይ ያሉ ትምህርቶች በየጊዜው የምታሻሽሉት የምታስተካክሉት አብዴት የምታደርጉት ነገር አይደለም። እና ለምታስተምሩት ምዕመን አታዝኑም ወይ? አማናዊ አይደለም ብለህ ስታስተምረው የነበረው ህዝብ አሁን ደግሞ አማናዊ ነው ብለህ ስትል ምንድነው የሚል አይገባኝም። እና መጀመሪያውን እውነተኛው ትክክለኛውን የነገረ ክርስቶስ ትምህርት ብትይዙ መልካም ነው እላለሁ። እና ማስተካከል መልካም ነው። ሌላው ቀጥዬ ማሳያችሁ ቪዲዮ ሁሉም ኦርቶዶክሳዊ አጽንኦት ሰጥቶ እንዲያየው እና የምትጋቡ ሰዎች ደግሞ በቤተ ክርስቲያን ጋብቻችሁን የምታደርጉ በተለይ ክህነት ላላቸው ሰዎች ይሄ መልእክት እንግዲህ እናንተን ደግሞ በይበልጥ ይመለከታል። ቪዲዮን እንመልከተው። በጣም ትልቁ ችግርም አሁንም በከተማችን እኛንም ጨምሮ አገልጋዮች የምናደርገው ነው ቀድሶ ማግባት። እነዚህ ነገሮች ሁሉ ስርዓት አይደሉም። የለም ዲያቆን ሙሽራው ዲያቆን ሲሆን ገብቶ ግዴታ ቀድሶ የማቁረብ ሚስቱን የማቁረብ እንዲያውም በዚያ ሰዓት ጸሎት ተቀባይ ነው መሆን ያለበት፣ ተባራኪ ነው የሚሆን በዛ ሰዓት። የለም ስርዓቱ ላይ እንዲያውም ይኸውላችሁ ደግሞ የገጠሩ ልንገራችሁ፣ የገጠሩ ብቻ ሳይሆን ፍትሐ ነገሥቱን የሚለው አይለያዩ። ሁለቱ ሙሽሮች እኛ አሁን ይሄ ከተማው እንዳልኳቸው አሻሽለን ካባ ቆንጆ ቆንጆ ካባ አሰርተን እናለብሳቸዋለን። ፍትሐ ነገሥቱ ግን የሚለው አንድ መጎናጸፊያ ለሁለት ይልበሱ ነው የሚለው። አንድ መጎናጸፊያ እኔ መማቀያ ነው። እስካሁን ድረስ በገጠሪቱ ይደረጋል ነው የምላቸው። አንድ ልብስ መጽሐፈ ተክሊሉን ስርዓተ ተክሊሉንም ብትመለከቱት ለዛቲ ልብስ ባረካ ለዛቲ ልብስ ነው የሚለው። ለነዚህ ልብሶች አይደለም የሚለው። ይህቺ ልብስ ባርካት ነው የሚለው። ለምን? የምትቀርበው አንዲት ልብስ ነው። አክሊል ሲሆን ግን አክሊላት ብሎ ይናገራል። ለምን? ሁለት አክሊል ነው የሚቀርበው። እነዚህ ሁሉ ጸሎት ይደረግባቸዋል። መጎናጸፊያው ጸሎት ይደረግበታል። ከዛስ ያ መጎናጸፊያ አንድ ሆኖ ሁለቱ ይለብሱትና መሃል ላይ በልክ እንደ መርፌ ቁልፍ አይነት ልክ እንደዛ በዛ ይያያዛል። ስለዚህ እስከ መጨረሻው አይለያዩ። ቆርበው እሷ ወደ እናቷ ቤት ትሄዳለች፣ እሱ ወደ ቤተሰቦቹ ቤት ይሄዳል። 40 ቀን ይቆያሉ። ስንት ቀን ይቆያሉ? 40 ቀን።
40 ቀን ሁለቱም በያሉበት እየጸለዩበት እንዲቆዩ ይደረጋል። ከ40 ቀን በኋላ ሰርግ ይደገሳል። በሰርጓ ቀን በፈለገችው መልክ እንድታጌጥ ባህሉ በሚፈቅደው በአካባቢው ስርዓት በአካባቢው ወግና ደንብ መሰረት በፈለገችው መልክ እንድታጌጥ። ምክንያቱም ሙሽራይቱ ለሙሽራዋ ራሷን የምትሰጥበት ቀን ነው። በፈለገችው መልክ እንድታጌጥ ይደረጋል። የፍትሐ ነገሥቱ ስርዓት ይሄ ነው። የገጠሪቱ ስርዓት 40 ቀን እንኳን ባይቆይ፣ ለምሳሌ የተክሊሉ ቀን እሁድ ቢሆን ሰርጉ ማክሰኞ ይሆናል በ3ኛው ቀን። ስለዚህስ ምን ይሆናል? ላቭ ቢኖር ምን ቢኖር ሌሎች ነገሮች የበሉት ባይስማማቸው ምን ባይላቸው የቆረቡበት ቀን ስላልሆነ ያን ጊዜ ነፃ ነው። አሁን በጣም እየተቸገርን ያለ ነው እንዳልኳችሁ። ተክሊል በተደረገበት ቀን ሰርጉ ይደረጋል፣ ከበሮ ይመታል፣ ዝላይ አለ፣ ላብ አለ። ለስርዓተ ቁርባኑ የማይመቹ ነገሮች የማይፈቅዱ ነገሮች በሙሉ ትመለከታላችሁ። እኔ ስለ ስርዓተ ተክሊል ማስተማር የማልፈልገው እስካሁን ለዚህ ነው። ለምን ቢባል እነዚህ ነገሮች መናገር በዚህ ዘመን እንደ እብድነት ሊቆጠር ይችላል። ከሳቸው በላይ ብዙ የሚጨምረው ነገር አይኖርም። ነገር ግን አሁን ላይ የቤተክርስቲያን ጋብቻ ብዙ ሰዎችም እንደሚሉት ትንሽ መስመሩን እየሳተ እንደሆነ ብዙ ሰዎች ይናገራሉ። በተለይ የቤተክርስቲያን ሊቃውንት በደንብ አድርገው ይናገራሉ። ምክንያቱም በቤተክርስቲያን በቁርባን ሰው ከተገባ በኋላ ራሱ ድጋሚ መቅረብ እንዳለበት ብዙ የማያውቅ ሰው አለ። በቃ የዛን ቀን ይቆርባል፣ ከዛን ቀን በኋላ ቁርባንም እንደሚያስፈልግም አያውቁም። ስጋው ደሙንም የሰርጉ የማድመቂያ እንደሆነ የሚያስቡ ብዙ ሰዎች አሉና እንግዲህ እሳቸው እንዳሉት እነዚህን በቁርባን የምትጋቡ ሰዎች፣ በቤተክርስቲያን ስርዓት የምትጋቡ ሰዎች የተናገሯቸውን ነገሮች ብትተገብሩ በረከቱ የእናንተው ነው፣ መልካም የሚሆነው ለእናንተው ነውና እንግዲህ መምህራችን እጅግ አድርገን እናመሰግናለን። ቀጣይ ማሳያችሁ ቪዲዮ ደግሞ እንግዲህ እምነት ብቻ ለሚሉ ሰዎች የተሰጠ ምላሽ ነው። በደንብ አድርጋችሁ ይህን ቪዲዮ አዳምጡት። እምነት አለኝ የሚል ስራ የለኝም ካለ ተቃራኒ ሀሳብ ነው እያለ ነው። ስለዚህ ተራምን ሂደህ ሞቅና ጥገብ ብትለው እንደማይሆን ስራ ተውና እምነት አለህ ብትባል አትድንም እያለ ነው። ወደ ሌላ ሐሳቡ ስናመጣው ታዲያ እንደዚሁም አለ፣ ንጽጽር እኮ ነው። እንደዚሁም አለ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ለምንድን ይሄ እንዴት ያልገባቸው እንዳለ ሁሉ አይገባኝ። እንዳይገባቸው ለምን ተቆለው? አንድ ነገር ይዞ መንጠልጠልስ ምን አስፈልግ? ወይ ሐዋርያው ቅዱስ ጳውሎስን መተው ወይ ሐዋርያው ቅዱስ ያዕቆብን መተው አያስፈልግም። ሁለቱም ቅዱሳን ሐዋርያት ናቸው። የሁለቱንም ቃል ስትቀበል ግን አውዳቸው ለምን ሐዋርያው ተናገረ፣ ለምን ይሄን ተናገረ ብለህ የምትቀበለው በራሱ የሞተ ነው አለ። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን ከስራ ለይቼ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም በጎ ታደርጋለህ ነው። አጋንንት ደግሞ ያምናሉ። ታዲያሳ ይንቀጠቀጡ ማል አለ፣ ግን ምግባር የላቸው። ስለዚህ አጋንንትን በእምነት ይድናሉ ማለት ነው። ያምናሉ አለ ሐዋርያው። አያምኑም ብሎ የሚከራከረኝ ካለ ሐዋርያው ያምናሉ አለ። አዎ በእምነት ይድናሉ ካለ ስለዚህ አጋንንትን ምንድን ናቸው? ቅዱሳን ናቸው። እንደዛ ደግሞ ማለት አይቻልም። ስለዚህ አጋንንትን ቅዱሳን ብሎ የሚጠራልን የለም። ስላመኑ ምግባር የላቸው። ይሄንን ነው አንተ ከንቱ ሰው ይላል ሐዋርያው ያዕቆብ። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እንዲህ ይልና አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን ይላል። እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህ። ማብራሪያ እኮ ሰጥቷል። እምነት በሥራ እንደተፈጸመ ፍጹም እንደሆነ ነው። እምነት ፍጹም የሆነው በሥራ ነው። ታዲያ በእንደዚህ አይነት ጥያቄ ውስጥ ብዙዎቹ የሚያነሱት በምግባር አይጸደቅም የሚለውን ሀሳብ ለማንሳት ሲፈልጉ እምነት ብቻ ነው ይሉና ያመነ ሰው የሚሰራው ነው ይላሉ። መልሰው ደግሞ ተበላሸባቸው። ምክንያቱም የሚሰራው ከሆነ ስራ ማይሉ ለምን ምንጨነቃቸው? ስለዚህ ያን ስራ ብሎ መጥራት ለምንድን ነው የከበዳቸው? አይ በምግባሬ ጸድቃለሁ ይላል ብለው ነው እንግዲህ አንድ ፍርሃታቸው አይደለም። ይሄ በክርስቶስ በኩል ቤዛነት የተደረገውን የሚሽር ስራ የለም።
ታዲያስ የመዳን በር ስለከፈተልን ያቺ የተከፈተችልን በር ይዘን ነው የመዳን መንገዳችን እኛ እየተጣበቅን ያለ ነው እንጂ የእሱን የመዳን በር ዘግተን እሱ አላዳነኝም ራሴ በልፋቴ ድናለሁ ብሎ የሚመካ ሰው አለን? ይሄማ የለም። ማን አለ? እስኪ የተመካ አንድ ጻድቅ ይምጣ። የለም። በስራ የተመካ ያላለ በረሃ ሄዶ የወደቀ እንኳ ኃጢአተኛ ነኝ ሲል ነው የኖረው። እሺ እንግዲህ የውድ ኦርቶዶክሳውያን እንደሰማችሁት ነው። እምነት ብቻ ለሚሉ ሰዎች በይበልጥ ከተናገሩት ነገር በጣም አድርጎ እምነት ብቻ የሚለውን ነገር የሚሽረው ቢኖር አጋንንትም ያምናሉ የሚለው እጅግ አድርጎ ይገልጿል። ምክንያቱም ያምናሉ ግን ምግባር ስለሌላቸው እምነት ብቻ ቢሆን ኖሮ እነሱ ቅዱሳን የሆኑ ነበረ። ምክንያቱም ያምናሉ ይንቀጠቀጡማል። እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ። ያንንማ አጋንንት ያምናሉ ግን እሳ ምግባር ስለሌላቸው እምነት ብቻ የሚለውን ነገር እዛ ጋር ይሽሯል ማለት ነው። ስለዚህ እንግዲህ መምህራችን እጅግ አድርገው አብራርተው ነግረውናል። የሚረዳ ካለ ይሄ የእሳቸው ትምህርት ብዙዎችን ይለውጣል ብዬ አስባለሁ። በሳምንት ተመልሼ እመጣለሁ። ሰብስክራይብ ያላደረጋችሁ ሰዎች ይህን ቻናል ሰብስክራይብ እንድታደርጉ ነው ጠይቃችሁ። ከዛ ውጪ ውድ ኦርቶዶክሳውያን ደግሜ ብላችሁ ሰብስክራይብ እንድታደርጉ ነው። መልካም ሳምንት።